ጠላት ቢከፋውም ሊን እንደጣልኩኝ የለመንኩ ዘማሪት ውብአለም ከድር ከጴንጤ ወደ ኦርቶዶክስ ተመለሰች። ድንቅና ልዩ የሆነ የገና ስጦታ የሆነችው ውብአለም ከድር ነች። ውብአለም ከድር ከጴንጤ ለብዙ ዓመታት በዘምራንና በነቢይ በሚሉት ስታገለግል የቆየ ስትሆን አሁን ደግሞ በገና መድኃኒታችን ኢየሱስ ክርስቶስ ከድንግል ማርያም በተወለደት ቀን በነጋሽ ሚዲያ በቀረበው መሰረት ዘማሪት ውብአለም ከድር ከጴንጤ ወደ ኦርቶዶክስ ተመለሰች። በኦርቶዶክስ ቤተክርስቲያን ትልቅ ደስታ እና ምስራች ነው። ሰላም ቤታችሁ የተማማሪ ቤተሰቦች ዛሬ በጣም ልዩ የሆነና ሁሉንም የኦርቶዶክስ እምነቶችን ደስ የሚያሰኝ የዘማሪት ውብአለም ከድር ነው ይዤላችሁ የመጣሁት። እንግዲህ ዘማሪት ውብአለም ከድር ከጴንጤ ወደ ኦርቶዶክስ ተመልሳለች። ዘማሪት ውብአለም በፕሮቴስታንት በነበርኩበት ጊዜ በመዘመር ነበር የማገለግለው። ሁሉም ሀገር ሁሉም ላይ የምጠራ በመዝሙር ነው ስትል ተናግራለች። በዛ ውስጥ በመዝሙር እያገለገልኩ እያለ በጣም በሚገርም ሁኔታ አንቺ መዘምራን ሳትሆኚ ነብይ ነሽ በማለት ሁሌም ነብይ ሲሉ ነበር ስትልም በጣም በሚገርም ነገር ተናግራለች። ዘማሪት ውብአለም በዛን ሰዓት ታላላቅ ነቢያቶች ቅባት ይቀባሉ። ያ ቅባት ብዙ ነገሮችን የሚያሳይ ነው ስትልም ተናግራለች። እኔ በዛን ሰዓት ቅባቱን ተቀባው። ከዛም ብዙ ነገር ተገለጠልኝ። መጀመሪያ በመዝሙር እያገለገልኩ እያለ ምንም ነገር አይገለጥም ነበር። ግን አንድ ሰው በዛ በፕሮቴስታንት ዓለም ወይም በጴንጤ ሃይማኖት ውስጥ ቅባት ከተቀባ ያ ሰው ነብይ እንደሚባልም ተናግራለች። በዛን ሰዓት ቅባቱን ተቀባው። ከዛም ብዙ ነገር ተገለጠልኝ። ጉባኤ ላይ ሆኜ በዚህ እያልኩ የታመመውን መቀመጥ ያቃተውን በሙሉ እንደዚህ ትሆናለህ ስልም ይሆናል። በዛን ሰዓት አገልግሎት በጣም እየሰፋ ሄደ ስትል ተናግራለች። ሁሉም ነቢያቶች አይን ሲያበሩ እግር ሲያቀኑ አስተውል ነበር። ከዛ አንድ ቀን ነቢይ አንቺ ከሀገር ማዶ ትሄጃለሽ፣ ታላቅ ነቢይ ትሆኛለሽ አለኝ። ከዛም ስሜን እየጠራ አንቺ ነብይ ነሽ፣ አንቺ ዲቦራ አሉኝ። እኔም በዛን ሰዓት በጣም ደነገጥኩ። የቤት ስሜ ዲቦራ ነበር የምለው፣ ከውብአለም ቀጥሎ ዲቦራ ነበርና ማን ነው በዛ ዲቦራ ብሎ ስሜንስ ማን ነገራቸው? የኔ ልጅ የኔ የቤት ስሜ እኮ ዲቦራ ነው እያልኩ በጣም ሳስብ ነበረ። ብዙም በዛም መልኩ እኔም በዚህ መልኩ እየሰራው እያገለገልኩ ኖርኩ። በጣም ታላቅ ነቢያቶች እስከ ናይጄሪያ በመሄድ ቅባት ይቀባሉ። ያም ይቀቡበት ቅባት አይን ያበራል። ግን አሁን በርቶ ፖስት ተደርጎ ከዛ በሁለተኛው ቀን ይጠፋል እና እኔም በዛን ሰዓት ጌታ ተገለጠ እያልኩ ነበር ማስበው ስትልም ተናግራለች። ነቢያቶች ብዙ ነገር ሲሰሩ ከውጭ ያሉት ሁሉ ነው የሚመጣው የነበረው። አንድ ቀን አንድ ልጅ ተፈውሶ በቴሌቪዥን ቀርቦ በሁለተኛው ቀን ደግሞ በጣም ታሞ ከህመምተኞች ጋር አየሁት። ከዛም ይሄ ልጅ ተፈውሶ አይቼው ነበር። አሁን ለምን እንደገና ታመማልኩ? ምክንያቱም መጀመሪያ ያነ ልጅ ተፈውሶ ድኖ በቴሌቪዥን ተቀርቦ ለሀገር ምስክር ሆኖ ሁሉም ኦርቶዶክስም ሁሉም ሃይማኖት አይቶ፣ ግን በሁለተኛው ቀን ደግሞ ከህመምተኞች ጋር አብሮ አየሁት። ከዛ እኔ ቆም ብዬ አሰብኩና እነዚህ በጣም ውሸታሞች ናቸው ብዬ በጣም በመናደድ ጉባኤ ሊሄድ የነበረው አልሄድም ብዬ ቀረው። ከዛ አረተይ ተነሽ እንሂድ፣ ለምን አትሄጂም አንቺ ነብይ? አሁን እኮ ሐዋርያ ልትሆኚ ነው። ከዘመራን ወደ ነብይ ከዛ ደግሞ ሐዋርያ ልትሆኚ ነው፣ ለምን አትሄጂም ሲሉኝ ማጭበርበር ካለበት ቦታ እኔ አልዘምርም አልኩኝ። ከዛም እኔም ፓስፖርት አውጪ ተብዬ ወደ ሌላ ሀገር ትሄጃለሽ ብዬሽ የለ ለምን አላወጣችም ሲሉኝ ተቻኩዬ ሄጄ ፓስፖርት አወጣው። ከዛም በራሴ ሳገለግልም ብዙ ሰዎች ወዳውኑ የሚፈወሱ ነበሩ። በዛን ሰዓት በማገለግለው ወይም ነብይ ወንጌልን በመሰብክ ሰዓት ብዙ ሰዎች ይፈወሳሉ። እነሱን
እነሱን ሳስመሰክር በጣም ብዙ ሰዎች መምጣት ጀምሩ። እኔም አሁን ሚያምናችሁ መቀመጥ ሚያቀታችሁ አሁኑኑ ወይም ካሁን በፊት የሚያማችሁ ሳይሆን አሁኑኑ መቀመጥ ሚያቀታችሁ ሰዎች ኑ እያልኩ ፈወስኪኝ። ከዛም በጎም ብዙ ቸርች ትከፍት የሚሉ ብዙ ናቸው። በዛን ሰዓት እንደዚህ በማገለግል ሰዓትም ከጎኔ ሆነው ቸርች ትከፍቻለሽ እያሉ የሚያወሩት ብዙ ናቸው። ከዛም እኔ በጨለማ ውስጥ ሆኜ ጌታ ሆይ ለቸርች የሚሆነውን ሁሉ አንተ ግለጥልኝ እያልኩ እያለ ቤተ ሞሪያ የሚል በጆሮዬ ገባ። ከዛ ጌታ ገለጠልኝ ብዬ ሐዋሳ ሂጄ ቸርች ጀመርኩ ስትል ተናግራለች። በዛ ቸርችም ታምር ይደረጋል። በቃ ሰዓት አጣው ጊዜ አጣው ለራሴ ነብይም መዘምርም ምንም ቀጥሬ ክፍለ ሀገር መዘወር ጀመርኩኝ። ከዛም የመዝሙር ድምጼ ጠፋ፣ በጣም ተቀየረ። ከዛም ሁሉ ነገሬ ተሰርቶ አብቅቶልኝ የመዝሙሬ ሁሉ ነገር ግን መዝሙሬ ቃላቴ በነብይነት ስጮ ስለነበር ሁሉም ነገር ጠፋ የመዝሙሩ አለች። ከዛም በነብይነት ባገለግል ይሻላል ብዬ መዝሙሩን ትቼ በነብይነት አገለገልኩኝ። ከዛም ግን አንድ ቀን ሃይማኖቴን እቀይራለሁ ብዬ አስቤም አላቅም ስትል በጣም በማልቀስ ነገር ተናግራለች። ግን አንድ ቀን ውጭ ልብስ ይሁንና አንድ ቀን ውጭ ልሰብክ ወጣው። ከዛም አንድ ኦርቶዶክስ ሲጀመር አንቺ ተሳስተሻል ሴት ልጅ አሰብክም ሲለኝ እኔም ወደሆኑ በፍጥነት በመመለስ የጳውሎስ መልእክት ነው ስለው እኔም ሂጄ የጳውሎስ መልእክት ነው እንጂ የጌታ መልእክት አይደለም ብዬ ኦርቶዶክስን መለስኩለት። እኔም ሂጄ በጣም ትልቅ ከሁሉም ትልቅ አለ የሚባል ነብይ ስጠይቅ እሱም እኔ እንዳልኩት የጳውሎስ ነው ለጌታ ሴት ወንድ ባሪያ አሰግድም ያለው ብሎ መለሰልኝ። ሁሉም ያገለግል ሲል ባሪያውም ሴትም ወንድም ሁሉም ለጌታ ያገለግላል ሲለኝ እኔም መጽሐፍ ሳነብ የጳውሎስን እስከመጨረሻው ሳነብ ጌታ እንዳለ ተረዳው። ከዛም በጣም ደንግጬ ማገልገልም አስጠላኝ። እኔ ዘማሪ ነብይ ሁኜ ከዛ ሐዋርያ ነሽ እያሉኝ ሴት ልጅ ራሷን ትከናነብ ሚል ነገርም አለ። እንዴት እያልኩ በጣም ማገልገል አስጠላኝ። ከዛም እኔም መዝሙር ይሻለኛል ብዬ ወደ መዝሙሩ ተመለስኩ። ከዛም ኮሮና መጣ፣ የሁሉም ቸርች ተዘጋ። ከዛም ሁሉም ከኮሮና በኋላ ሁሉም ሲያገለግል የኔ ቸርች ተዘጋ። ከዛም ከጌታ ነው ምለው ሁሉ የሰይጣን እንደሆነ ከትላልቅ ነቢያቶች ስደርስ አወቅኩኝ። ሁሉም በጌታ የተሰጠ ሳይሆን የሰይጣን ነው። ያ ሁሉ የሚሆነው ያ ሁሉ ታምር የሚደረገው ለአንድ ደቂቃ እንጂ ዘላለማዊ ፈውስ አይደለም። ያ የሰይጣን ነው። በራሴ ብዙ አጋንንት እያለ ሌላ አጋንንት አስለቀቁ ብዬ ግን በአጋንንት ላይ አጋንንት ነው ምሰራው ብላ በጣም በሚገርም ንግግሯ ነግረዋለች። ሁሉም ከመጽሐፍ ቅዱስ የወጣ ነው ሁሉም ነገር። ከዛም ሁሉም ነገር ከኦርቶዶክስ ወይም ደግሞ ከመጽሐፍ ቅዱስ የወጣ ነው። አለባበስ ምናምን ሴት ልጅ ራሷን ትሸፋፈን የሚባለው ነገር የለም። ሁሉም ሴት ልጅ ትሰብካለች። ከዛ ኦርቶዶክስ ማውቀው ልጅ እያለው ስላሴን ቤተክርስቲያን ቅርብ ነበር ተማሪ እያለውና የሰንበት ተማሪዎች ሲማሩ ስርዓታቸው በቃ ሁሉ ነገር ያስቀናኝ ነበረ። ኦርቶዶክስ በሁሉም ነገር ከሁሉም ነገር የምታስቀና ሃይማኖት ናት ብላ ገልጻለች። ባለባበስ፣ በስርዓት፣ በዝምታ የተጨነቀች ነፍስ የምታርፍበት የተጨነቀች ስጋም ቢሆን የምታርፍበት ሁሉም በዛ በብዙ ነገር ሲዋክብ ሲጨናነቅ የነበረ መጥቶ ቤተክርስቲያን ቁጭ ሲል የወፎች ጫጫታና የተፈጥሯዊ ሽታ ማራኪ የሆነ ሽታ ማራኪ የሆነ ነፍስን የምታጠግብ የቤተ ክርስቲያን ድምጽ ሁሉ ነገር ውስጤ ገባ። ከዛም ይህን ህዝብ ሁሉ ምጮሁበት በዛ ብዙ ነገር የሚያጮሁበት አሁንም ደግሞ እኔ ማጮሁበት ነገር ብዬ በጣም ውስጤ በጣም ተነካ። ከዛም የሆሳና ዕለት ኦርቶዶክስ ጓደኞቼ ጋር ቤተክርስቲያን ሄድን። ድሮም ጸጥ ያለ ቦታ ሁሉም ነገር የሚያስቀናው በጣም ውስጤን ነካው። ከዛም ወደ ኦርቶዶክስ
ተመለስኩኝ አለች። ከዛ የህዝቡን ጫጫታና የቤተሰብ ሁካታ አልቻልኩም። በዛን ሰዓት በፕሮቴስታንት እምነት ተከታይ እያለው መዘምራን ነብይ ከዛ ደግሞ ሐዋርያ ትሆኛለሽ እየተባልኩኝ አሁን እንደገና ወደ ህዝቡ ሀገር ሁሉ የሚያውቀኝ አሁን ወደ ኦርቶዶክስ ስመለስ አልቻልኩትም። ጫጫታውን ስወጣ ስገባ ሀገር ከዛ ግን የቤተሰቦቼ በጣም በቤተሰቦቼ ምክንያት አልቻልኩም። የነሱን ጭቅጭቅ የነሱን ሁከታ ከዛ እንደገና ተመለስኩ። በቤተሰብ ምክንያት እንደገና ወደ ማልፈልገው ነገር ተመለስኩ። ከዛም ልክ እንደተመለስኩ ግን ኦርቶዶክስ ቤተክርስቲያን ውስጥ ትንሽ ነገር ስለማውቅ ሲሄድ ሻሻ ስሬ ነጠላ ለብሼ በስነ ስርዓት እሄዳለሁ። ከዛም ተመልሳ ነበር አይደለ ለምንድነው እያሉ በጣም ይሾካሾኩ ነበር። ከዛም አንድ ነብይ ለምን ተመልሰሻል እኮ ለምን እንደዚህ መጣሽ ሲለኝ አዎ ተመልሻለሁ ምን ነው ስለው ይሄ እኮ ኦርቶዶክስ አለባበስ ነው አለኝ። እኔም ሴት ልጅ እኮ ትለባበስ ይላል ግን ዝም ብለሽ አውልቂው ብሎኛል። ግን እኔ እነሱ ወደ ላይ ወደ ታች እያሉ ሲዘሉና ሲጨፍሩ እኔ ግን በኦርቶዶክስ እምነት ያየሁት ነገር ስላለ ቀስ ብዬ ነው መዘምር የነበረ ብላም ተናግራለች። ከዛም ወደ ኦርቶዶክስ ተመለስ። ከዛ የህዝቡን ጫጫታና የቤተሰቤን ውካት አልቻልኩም። ከዛ ቀስ በቀስ ቤተሰቦቼ ምክንያት ተመለስኩኝ። ግን ፍቅሩና ፍጹም ፍቅሩ ያልወጣልኝ የቤተ ክርስቲያን ያየዋት ትምህርት ሁሌም በልቤ ውስጥ አለች። ቤተሰቦቼ ስመለስ ከቤተሰቦቼ ጋር ሆኜ የኦርቶዶክስን ስብከት ከፍታለሁ፣ መዝሙር ከፍታለሁ። ከዛም ቤተሰቦቼ እንደዚህ ነው እንደ ኦርቶዶክስ እንደዚህ ነው ስርዓታቸው ወይ በጣም ደስ ይላል አሉኝ። አዎ በጣም ደስ ይላል ብታውቁ ኑሮ እኔ በእናንተ ምክንያት ነው እኮ የተመለስኩት ብዬ ስነግራቸው አሁን በቃ ሂጂ እነሱም እግዚአብሔርን ነው የሚያመልኩት እዚህም እግዚአብሔርን ነው ስለዚህ መሄድ ትችያለሽ አሉ። ከዛም ቀጥታ ተመለስኩኝ። በዛን ሰዓት እያለው ግን ተመልሼም ሆነ አሁንም እስከምመለስም ምረታብ በጣም እየደወለ እንዴት ሆንሽ ለምንድን ነው ቤተክርስቲያን ሁሌም ላንቺ ክፍት ናት ነይ ተማሪ እያለ ሲያገለግል ነበረ ሲጠይቀኝ ነበረ ብላም መምህራችን ምረታብን በሚገባ ነገር አመስግነዋለች። እንደገና ተመለስኩም። ከዛም ከተመለስኩ በኋላ ቤተሰቦቼ የውድቀት መንስኤ ሆኖ የነበሩ ዛሬ ግን አነሳስተውኝ እዚህ በፍላጎቴ እንድኖር ትክክለኛ ሃይማኖት እንደሆነ እንድኖር ያደረጉኝ ቤተሰቦቼን ብላም አመስግናለች። እንግዲህ ውድ እህታችን ዘማሪት ውባለም ከድር ሁላችንም የኦርቶዶክስ ልጆች እንኳን ደህና መጣሽ እንላለን። እንግዲህ እቺ በጣም ልዩ የሆነ የገና ስጦታችን ነው ማለት ነው። አንዲት ነፍስ ወደ ትክክለኛው መንገድ የመጣች ናትና እንግዲህ በአለሽው መሰረት እግዚአብሔር አምላክ ድንግል ማርያም አሁንም አክላ ሐሳብሽን ትሙላልሽ ነው የምንለውና ከዚህም በኋላ እንግዲህ በዘማሪት ውባለም ከድር በጣም ብዙ ትምህርቶችን ተምራ ወደ ኦርቶዶክስ ተመልሳለች ማለት ነው። ብዙዎቹ ደግሞ አሁንም ከሷ መልእክት የሰማነው ምንድነው 3 መልእክቶችን አስተላልፋለች። አንደኛው ከኦርቶዶክሱ ናችሁ ወደ ሌላኛው ዓለም የምትሄዱ ሰዎች በደንብ ወቁት፣ ሃይማኖታችሁን በደንብ ወቁት፣ ምንም ሳታውቁ ወደዛ አትሄዱ ብላ ተናግራለች። ከፕሮቴስታንት ወደ ኦርቶዶክስ የምትመጡ ልጆች አላችሁ ደግሞ እናንተ ምን ሰርተን እንበላለን ከምትሉ በራሳችሁ ለፍታችሁ ብትበሉ ይሻላችኋል ብላም ተናግራለች ማለት ነው። እንግዲህ የሁሉንም መንገድ እግዚአብሔር አምላክ ነው የሁላችንም መንገድ የሚገልጸውና እንግዲህ የዛሬ ውድ ቤተሰቦቼ እንግዲህ የዛሬ አዲስ ነገር ዘማሪት ውባለም ከድር ከቤንጤ ወደ ኦርቶዶክስ መመለሷ ነው። እንግዲህ በጣም የሚገርም ነው። ያው ሁሉም ሃይማኖቱ እንግዲህ እንትን ይላል ግን አንድ ሰው የልቡን ፍላጎት እግዚአብሔር አምላክ አይቶ ወደሚፈልገው ነገር ያመጣል። እንግዲህ ጊዜ ነው የሚጨርሰው። ጊዜ ቢጨርስም እንግዲህ እግዚአብሔር አምላክ ለበጎ ነው ሁሉም የሚያደርገውና እንግዲህ ዛሬ አዲስ ነገር ይሄን ይመስል ነበር። በሌላ በአዲስ ነገር እስከምንገናኝ ሰላም ሁኑ። ቻው ቻው።